በእርግጠኝነት ይህንን ቪዲዮ ካያችሁ በኋላ ስለ ቤንዝል ሞተር ምንነት እንዴት እንደሚሰራና ምን ኮምፖነንት ፓርት እንደሚጠቀም የመረዳትና የማስረዳት ብቃት ይኖራችኋል። ላይክ እያደረጋችሁ ጀምሩት። የቤንዝል ሞተር ማለት በቤንዝል ወይም ፔትሮል የሚሰራ ለመቀጣጠል ካንዴላ ወይም ስፓርክ ፕለግን የሚጠቀም የሞተር አይነት ነው። ይህ ሞተር በኦቶ ሳይክል መርህ መሰረት ይሰራል። በዚህ ሞተር ወደ ሲሊንደር የሚገባውን አየርና ቤንዝል ለመደባለቅ ካርቡሬተርን ይጠቀማል። ከቤንዝል ሞተር የሚገኘው ኃይል ከናፍጣ ሞተር ከሚገኘው ኃይል ሲነጻጸር በጣም አነስተኛ ወይም ዝቅተኛ ነው። የቤንዝል ሞተር እንዴት ይሰራል ወደሚለው እንጓዛለን። የቤንዝል ሞተር የሚሰራው በኦቶ ሳይክል መርህ መሰረት ሲሆን ይህም 4 ምቶችን ያስተናግዳል። እነርሱም ኢንቴክ፣ ኮምፕሬሽን፣ ፓወር እና ኤግዞስት ናቸው። ማስገባት፣ ማመቅ፣ ኃይልና ማስወጣት ማለት ነው። አንደኛ፣ በመጀመሪያ አየርና ቤንዝል በካርቡሬተር ውስጥ ይደባለቁና በኢንቴክ ቫልቮች አማካኝነት ወደ ሲሊንደር ውስጥ ይረጫሉ። ይህ ሂደት ኢንቴክ ወይም ሳክሽን በመባል ይታወቃል። በዚህ ጊዜ ፒስተን ወደ ታች ይወርዳል። አስገቢና አስወጪ ቫልቮች ሁለቱም እንደተዘጉ ይቆያሉ። ሁለተኛ፣ የአየርና የቤንዝል ድብልቁ ወደ ሲሊንደር ውስጥ ከገባ በኋላ ሁለቱም ቫልቮች ይዘጉና ፒስተኑ ወደ ላይ በመነሳት የአየርና የቤንዝል ድብልቁ በከፍተኛ ግፊት ይታመቃል። ይህ ሂደት ኮምፕሬሽን ይባላል። በዚህ ጊዜ አስገቢውም አስወጪውም ቫልቭ እንደተዘጉ ይቆያሉ። ሶስተኛ፣ የማመቅ ሂደቱ በመጨረሻ ላይም ከሲሊንደሩ አናት ላይ በሚገኘው ስፓርክ ፕለግ አማካኝነት የእሳት ብልጭታ በመፍጠር የአየርና ቤንዝል ድብልቁን ያቃጥላል። ይህ ሂደት ፓወር ወይም ኃይል በመባል ይታወቃል። በዚህ ጊዜ በቃጠሎ ምክንያት የሚፈጠረው ፍንዳታ ፒስተኑን ወደ ታች ይገፋዋል። አስገቢና አስወጪ ቫልቮቹም እንደተዘጉ ይቆያሉ። የተፈጠረው ኃይልም ክራንክሻፍቱን በማሽከርከር ወደ መኪናው ክፍሎች ይተላለፋል። በመጨረሻም ፒስተን ወደ ላይ ይነሳና የተቃጠለው ጋዝ በአስወጪ ቫልቭ ወይም ኢንቴክ ቫልቭ አማካኝነት ይወጣል። በዚህ ጊዜ አስወጪ ቫልቭ ሲከፈት አስገቢ ቫልቭ ደግሞ እንደተዘጋ ይቆያል። የቤንዝል ሞተር በሲሊንደር ውስጥ እነዚህን 4 ምቶች በደቂቃ ለ100 ያህል ጊዜ በመደጋገም መኪናው ኃይል እንዲያገኝ ያደርገዋል። እዚህ ጋር ልብ ማለት ያለብን ነገር ኃይልን የሚፈጥረው በኃይል ምት ወይም ፓወር ስትሮክ ጊዜ ብቻ ነው። ሌሎች ምቶች የሚሰሩት ወይም ኃይል የሚያገኙት በሞተሪኖ ወይም ስታርተር ሞተር አማካኝነት በቮላኖ ላይ የተከማቸውን ኃይል በመጠቀም ነው። ቮላኖ ማለት በጣሊያንኛ ሲሆን በእንግሊዝኛ ፍላይዊል በመባል ይታወቃል። ስለ ቤንዝል ሞተር ለዛሬ ያዝነው መረጃ ይህንን ይመስል ነበር። ኔክስት በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ጠብቁ። መልካም ጊዜ።